መልኩ አቅርቦታል። እንግዲህ ይሄ ሙዚቃ ከውሸት ተወዳጅ ስራዎች ከሆኑት ምባፔ ሲኖር ቪኒሽስ አይኖርም፣ ቪኒሽስ ሲኖር ምባፔ አይኖርም። እንደዚህ አይነት የተጫዋቾች የፍርርቅ መኖሩ ደግሞ ሌላው እንግዲህ በወጥነት እሱ የሚፈልገውን ቋሚ 11 እንዳያገኝ ስላስቻለው ይሄኛውም ትልቁ ምክንያት ነው ለዣቪ አሎንሶ አሁን ለተፈጠረው የሪያል ማድሪድ ውጤት ማጣት ብዬ አስባለሁ። ሌላው ሶስተኛው ግን ተያይዞ የሚነሳው ምናልባት ወደ በኋላ ላይ በስፋት እናነሳዋለን ከዚህ ከመልበሻ ቤት ጋር ተያይዞ ያሉት አሁን ሪያል ማድሪድ ውስጥ በጣም ትንሽ ተጫዋቾች ናቸው ኮከብ የምትያቸው። አብዛኞቹ በመካከለኛ በኩል ደረጃ የሚገኙ ተጫዋቾች ናቸው። በልዩነት እዚህ ቡድን ውስጥ ሊነሳ የሚችለው ኪሊያን ምባፔ ነው። ቀጥሎ ቪኒሲየስ ጁኒየር እና ቤሊንግሃምን ነው የምታነሹ በዚህ ቡድን ውስጥ። ከእነዚህ ተጫዋቾች ውጭ ያሉ ተጫዋቾች ሁሉም ለቦታቸው የሚፋለሙ ተጫዋቾች ናቸው። ተመሳሳይ የእግር ኳስ ደረጃ ላይ የሚገኙ ሲቪያቸው ተመሳሳይ የሆኑ ተጫዋቾች ናቸው የሚገኙት። ግን ትልቁ ችግር ደግሞ ሲወሰድባቸው እናያለን። በክትትል በቁጥጥር ግን አዲስ ከተማ ክፍለ ከተማ መጋዘኖች አካባቢ ያለው ክትትል ቁጥጥር ምን ይመስላል? በተለይ ዘይትን ዋጋውን እንዲንር ሰው ሰራሽ የዋጋ ንረት እንዲፈጠር የሚያደርጉ አካላቶች አሉ። ይህንስ ማን ነው የሚመለከተው? መጋዘኖችን ከመከታተል ከመቆጣጠር ጋር ተያይዞ እንደ አዲስ ከተማ 897 መጋዘኖች አሉ። እነዚህ መጋዘኖች ላይ በሁሉም ወረዳዎች አሉ። የምግብ ነክ የሆኑ ምግብ ነክ ያልሆኑ የሚከዝኑ አሉ። ይሄ ቁጥጥር ይደረጋል። በእኛም በግብረ ኃይልም ክትትል እናደርግበታለን። አሁን ከዘይት ጋር የተነሳው ባለፈ ቅዳሜ ላይ ያው ሚዲያም ስለሰራው እና በጣም መቀራረብ እና መነጋገር ስንጀምር የታርገሹ መጣሽ ልጅሽን ስንላት ነገር እና ስታወርዶ ነው ያየሁት። ይኸውልህ ስትይዛዩ አይደል ወይ ደግሞ የሆነ ነገር ማድረግ አለብን መሰለኝ እዛ ጋር ወደታቸው በፕላስቲክ ነገር ምናምን ነገር and he now has diarrhea. ኦቪድ ሳይድ ጎልፍ ክለብና ኢትዮ ኩባ ለተጨማሪ መረጃ በ97 27 ይደውሉ። ኦቪድ ሪል ስቴት ራዕያችን ልማት ነው። ተመልክቶች አድርገን መቋቋም እነዛን ፓተርኖች እንዴት አድርጎ መጠቀም የሚችል ባለሙያ ነው ጨዋታውን ማሸነፍ የሚችለው ጉዳይ ይታያል። ስለዚህ ከዚህ አንጻር ሪያል ማድሪድ እንዳነሳው በጣም ጥቂት ጨዋታዎች ላይ ነው ተመሳሳይ ቋሚ 11 ይዞ የገባው። በጣም ጥቂት ጨዋታዎች ላይ ነው ተመሳሳይ የጨዋታ አቀራረብ ይዞ የገባው። ለምሳሌ በመጨረሻዎቹ 4 ጨዋታዎች እንኳን ብንመለከተው የተለያየ የጨዋታ አቀራረብ የተለያየ ቤስት 11 ነው ይዞ የገባው። የተለያየ የተጫዋቾች ቅያሪ እና እንዲሁም ደግሞ የተጫዋቾችም ራሳቸው ኢቨን ደጋግሞ የተጫወቱ ተጫዋቾች እንኳን ከጨዋታ ጨዋታ የተለያየ ሚና ነው እየሰጣቸው የሚገኙ። ለምሳሌ አልቫሮ ካሬራስ የመጀመሪያዎቹ ሳምንታቶች በሪያል ማድሪድ 10 ተከታታይ ጨዋታ ቡድኑ ሲያሸንፍ የግራ መስመር ተመላላሽ ሆኖ በመጣበት ዓመት ከፍተኛውን ሬቲንግ አግኝቶ በጣም ጥሩ የሚባል ጊዜ እያሳለፈ የነበረ ተጫዋች ነው። ግን የተጫዋቾች ጉዳትና የቡድኑ አቋም ወረድ ሲመጣ ወደ መሀል ተከላካይ ከመጣ በኋላ ደግሞ በቡድን ውስጥ ስህተቶችን ሲሰራ እየተመለከት ነው የምንገኙ። ስለዚህ